ጨነቃ ጠበባት የዳዊት ከተማ። ዮናስን አንስተው ወደ ባህር እዛ አሳ አንበሪ ሆድ ውስጥ ሆኖ ጸሎት ጀመረ። አሳ አንበሪ ሆድ ውስጥ ገብቼ ስራዬ እግዚአብሔርን ማምለክ ነው ያልከው አምላክ፣ የምታመልከው አምላክ ጨነቃ ጠበባት የዳዊት ከተማ የጌታ መወለድ ታምሩ ሲሰማ ወረደ መልአኩ ምስራች ሊያወራ የሕፃኑ ክብር በምድር አበራ። ይምስጢር እንደው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር። ይምስጢር እንደው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው። የለምና ስፍራ በእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ በእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። ሰባ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤውን ለእርሱ ለመገበር በእናቱም እቅፍ አገኙት ሕፃኑን ለዓለም ተናገሩ ንጉሥ መወለዱን። ምስጢር እንደው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር። ምስጢር እንደው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። ነፍሴ በዛለችብኝ ጊዜ በል ውስጥ እግዚአብሔርን አሰብኩት። ድገሙት ይህንን ቃል። ማንን አሰብኩት? እግዚአብሔርን አሰብኩት። ይህን ቃል የምናገኘው በትንቢተ ዮናስ ምዕራፍ 2 ቁጥር 8 ላይ የተመዘገበ የተጻፈ የእግዚአብሔር ቃል ነው። ቃሉን የተናገረው የዋሁ ነቢይ ከእግዚአብሔር ሸሽቶ ከእግዚአብሔር ኮብልሎ ወደ ተርሴስ በመርከብ ጉዞ ያደርግ የነበረው ነቢዩ ዮናስ በአሳ አንበሪ ሆድ ውስጥ ሆኖ የተናገረው ቃል ነው። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ልጆች አሁን ያለንበት ዘመን አስተርእዮ ነው። ከልደቱ ጀምሮ በተለያዩ መምህራን በተለያዩ ሊቃውንት ስትማሩት ቆይታችኋል። የክርስቶስ የመገለጡን በዓል እስከ አብይ ጾም መግቢያ ድረስ የሚነገረውም ይኸው ነው። የክርስቶስ መገለጥ፣ የእግዚአብሔር መገለጥ። እግዚአብሔር እግዚእ አስተርአየ ለነ በቅዳሴ ላይ ዲያቆናቱ የዘመሩልን እግዚአብሔር ለኛ ጌታ እግዚአብሔር ለኛ ተገለጠ እያሉ ነበር የዘመሩት። ማን ተገለጠ? እግዚአብሔር ተገለጠ። በኦሪቱ በነቢያት እግዚአብሔር በተለያየ ጊዜ በተለያየ ምሳሌ ሰዎች ሊረዱት በሚገባው አቅማቸው በሚችለው መጠን እግዚአብሔር ሲገለጥ ቆይቷል። እስራኤላውያን በደመና ውስጥ እግዚአብሔር በድምፁ ተገልጦ ያነጋግራቸው ነበረ። ለእስራኤላውያን እግዚአብሔር በታቦቱ ላይ አድሮ ድምፁን እያሰማ
ይገለጽላቸው ነበረ። ለሙሴ በሲና ተራራ ላይ በደመና ውስጥ የእግዚአብሔርን ድምፅ እየሰማ እግዚአብሔርን ቃል በቃል በማነጋገር በዚህ መልኩ እግዚአብሔር ተገልጦለት ነበረ። ለጻድቁ አብርሃም ለነቢዩ አብርሃም ደግሞ በዛፍ ስር በሶስት ሰዎች አምሳል አብርሃም ማየት የሚችለው ሰዎችን ነው። እግዚአብሔርን ፊት ለፊት ማየት አይችልም። ስለዚህ አብርሃም ማየት በሚችለው መጠን በሰዎች በአረጋውያን አምሳል ሥላሴ ለአብርሃም ተገልጠዋል። ሙሴ እንደውም ብዙ ጊዜ ቢገለጥለት ብዙ ጊዜ ቢያነጋግረው እግዚአብሔርን የጠየቀው ጥያቄ ምንድነው? ጌታ እግዚአብሔር ሆይ ሁልጊዜ ድምፅህን እሰማለሁ፣ ሁልጊዜ ታነጋግረኛለህ፣ በቀንም በሌሊትም በተራራ ውስጥም በሸለቆም ድምፅህን ታሰማኛለህ። መቼ ነው ክብርህን የማየው? መቼ ነው መልክህን የምታሳየኝ? እያለ እግዚአብሔርን ጠይቆታል። እግዚአብሔርም የመለሰለት ምንድነው? ፊቴን አይቶ የሚድን የለም፣ ነገር ግን ጀርባዬን ታያለህ ነበር ያለው። ጀርባዬን ታያለህ ማለት በኋለኛው ዘመን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ራሴን ለዓለም በምገልጥበት በዚያ ዘመን በደብረ ታቦር ተራራ ላይ ታየኛለህ ብሎ ለሙሴ ቃል ገብቶለታል። ለብዙ ነቢያት፣ ለብዙ ነገሥታት፣ ለብዙ መሳፍንት በኦሪቱ እግዚአብሔር በተለያየ አምሳል ሊያዩት በሚችሉት መጠን ተገልጦላቸዋል። ነቢዩ ኢሳይያስ በምዕራፍ 6 ቁጥር 1 ላይ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ለነቢዩ ለኢሳይያስ ከፍ ባለው በሰማይ ባለው ዙፋን በዚያ ተቀምጦ እግዚአብሔር ተገልጦለታል። በሐዲስ ኪዳን ግን የእግዚአብሔር መገለጥ እንደ ኦሪቱ በምሳሌ አይደለም፣ በተለያየ አምሳል አይደለም። በሐዲስ ኪዳን ግን እግዚአብሔር ሥጋን ለብሶ የእኛን ሥጋ ተዋህዶ ሰዎችን ሳይንቅ በደላችንን ሳይቆጥርብን ከሱ መሸሻችንን ሳይመለከት ከገነት መውጣታችንን ሳይቆጥርብን የእኛን ሥጋ ተዋህዶ በግልጽ የተገለጸበት ስለሆነ ነው ይሄ ዘመን ዘመነ አስተርዮ የተባለው። ብዙ ነቢያት፣ ብዙ ነገሥታት፣ በኦሪቱ የነበሩ መሳፍንቱ ሁሉ እግዚአብሔር እንዲገለጥ ለዓለም ጸልየው ነበር። እንዲገለጥ ለዓለም በጸሎት በሱባኤ እግዚአብሔርን ጠይቀውት ነበረ። በእነሱ ዘመን ግን አልተገለጠም። በሐዲስ ኪዳን ዘመን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እግዚአብሔር በግልጥ ቅዳሴ ላይ እንደሰማችሁት በግልጥ ተመላለሰ፣ እንደ ሰውም ታየ፣ በየጥቂቱ አደገ፣ በ30 ዘመን በዮርዳኖስ ተጠመቀ ተብሎ ታላቁ ሊቅ ዲዮስቆሮስ በቅዳሴው ላይ እንደነገረን በምሳሌ አይደለም፣ በግልጥ ታየ፣ እንደ ሰውም ተመላለሰ። ማን? እግዚአብሔር። ሰዎች በግልጽ እያዩት ማየት ብቻ አይደለም፣ እየዳሰሱት ማለት መዳሰስ ብቻ አይደለም፣ አብረው ከሱ ጋር ቁጭ ብለው እየበሉ እየጠጡ እንደዚህ በግልጽ ሁኔታ እግዚአብሔር በሐዲስ ኪዳን ተገልጧል። ክብር ምስጋና ለስም አጠራሩ ይሁን። ለዚህ ነው አባ ሕርያቆስ በቅዳሴው ላይ እሳት ውእቱ ዘኢይትገሰስ የማይዳሰስ እሳት ነዋል። ማንም ሊዳስሰው የማይችል፣ ማንም ሊነካው የማይችል፣ ማንም ሊቀርበው የማይችል መላእክትን እንኳን ሲያመሰግኑት በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን፣ ሁለት ክንፋቸውን ደግሞ በመስቀል አምሳያ ዘርግተው ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ የሚያመሰግኑት ያ የማይዳስሰው መላእክት የማይቀርቡት
7 የእሳት መጋረጃ የሚጋረድለት ልብሶ እሳት ክዳኑ እሳት የተባለው ፊቱ አካሉ እሳት የተባለው ማንም የማይቀርበው የማይዳሰስ እሳት ነው ካለ በኋላ ንሕነሰ ርኢናሁ ወገሰስናሁ በላዕነ ወጸገብነ ምስሌሁ እኛ ግን አለ አየነው ዳሰስነው ከእርሱም ጋራ በላን ጠጣን አለ። ክብር ምስጋና ለስም አጠራሩ ይሁን። የማይታየውን አምላክ ለማየት ስለበቃን እግዚአብሔርን ልናመሰግነው ይገባል። የማይዳሰሰው እንድንዳስሰው ፈቃደኛ የሆነ ከኛ ከኃጢአተኞቹ ጋራ አብሮ ቁጭ ብሎ የበላ የጠጣ በፍጹም ትህትና ራሱን አዋርዶ ራሱን ዝቅ አድርጎ ለዓለም የገለጸው ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። እንግዲህ በመገለጡ በዓል ብዙ ነገሮችን ተምረናል። በዚህ በመገለጡ በዘመነ አስተርእዮ ብዙ መምህራን አስተምረውናል። እስካሁንም ስንማር የነበረው ይህንኑ ነው። በመገለጡ በዓል የሆነውን ነገር ጥቂት እናወራና ወደ ትምህርታችን ርዕስ እንመለሳለን። የትምህርታችን ርዕስ እንዳትረሱ። ነፍሴ በዛለችብኝ ጊዜ ማንን አሰብኩት? ማንን አሰብኩት? እግዚአብሔርን አሰብኩት። የክርስቶስ መገለጥ የእግዚአብሔር መገለጥ ካተረፈልን ነገር በመገለጡ ካገኘናቸው ነገሮች ጥቂቶቹ አንደኛው የዓለም ታሪክ ለሁለት የተከፈለው ለሁለት የተቀየረው በክርስቶስ መገለጥ ነው። በእግዚአብሔር መገለጥ ነው። የዓለምን ዘመን ለሁለት ሲከፍለው ክርስቶስ ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ እያለች ቤተክርስቲያናችን የምትጠራው ይሄ ዘመን ለሁለት የተከፈለው ያ የመከራ ዘመን፣ ይሄ ደግሞ የደስታ ዘመን፣ ያ የስቃይ ዘመን፣ የጦርነት ዘመን፣ ይሄኛው ዘመን ደግሞ የሰላም ዘመን፣ ያ የጨለማ ዘመን፣ አሁን ያለንበት ደግሞ የብርሃን ዘመን፣ ያ የሞት አገልግሎት የሚሰጥበት የሞት አገልግሎት የሚፈጽምበት የሞት ዘመን፣ አሁን ያለንበት ዘመን ደግሞ የሕይወት ዘመን። ይሄን ዘመን ለሁለት የከፈለው ክርስቶስ በመገለጡ ነው። ክብር ምስጋና ለእግዚአብሔር ይሁን። የዓለምን ዘመን ለሁለት ከፍሎታል። የእግዚአብሔር መገለጥ የክርስቶስ መገለጥ ይሄ ብቻ አይደለም። የእግዚአብሔር መገለጥ የተወለደባትን የቤተልሔም ታሪክም ቀይሮታል። እግዚአብሔር የቤተልሔምን ታሪክ ለውጦታል። ቤተልሔም ማለት የህብስት ቤት፣ ቤተ ህብስት፣ የእንጀራ ቤት ማለት ነው። ምን ማለት ነው? የእንጀራ ቤት ማለት ነው። ይህች የእንጀራ ቤት የተባለችው ቤተልሔም፣ ቤተ ህብስት የተባለችው ቤተልሔም የስንዴው ስብ የሚበላባት፣ የወይን ጠጁ የሚጠመቅባት፣ የታመሙ የሚፈወሱባት፣ ስደተኞች የሚጠጉባት፣ የተራቡ የሚጠግቡባት ቤተልሔም በአንድ ወቅት ረሃብ ሆነ ይላል። ረሃብ ሆነ። በቤተልሔም ረሃብ ሲሆን በቤተልሔም ያሉ እነ አቤሜሌክ እነ ኑኃሚን ተሰደው ቤተልሔምን ለቀው ሄደዋል። ትላንትና እንጀራ በልተው የጠገቡባት፣ ትላንትና መስዋዕተ እግዚአብሔር የተሰዋባት፣ የተራቡ ሁሉ ስደተኞች የሚጠጉባት፣ ምግብ ያጡ ቤተልሔም የእንጀራ ቤት ናት እያሉ ከበው ሲዘምሩላት የነበረችው ቤተልሔም ተራበች። በቤተልሔም መራብ ምክንያት ተስፋ ቆርጠው ከሀገሩ ተሰደው ሄደዋል። ቋያ በቅሎባት፣ እሾህ አሜከላ በቅሎባት ቤተልሔም መልኳ ተበላሽቶ ቅርጹ ተበላሽቶ ባያት ጊዜ ነቢዩ እንዲህ ነው ያለላት፣ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ ነገሥተ ይሁዳ እስመ እምኔኪ የወፅእ ንጉሥ ዘይርእዮሙ ለሕዝብ እስራኤል። አንቺ ቤተልሔም የይሁዳ ንጉሥ የኤፍራታ ምድር ሆይ ከይሁዳ ነገሥታት ከነሱ ከተሞች ከቶ አታንሺም። ሕዝበ እስራኤልን የሚጠብቅ ንጉሥ
ካንቺ ይወጣል። እንደ ተራብሽ አትቀሪም፣ እንደ ተጎሳቆልሽ አትቀሪም። አንድ ቀን አለ ንጉሥ ይመጣል ባንቺ ይወለዳል አለ። ክርስቶስ ለዓለም ራሱን ሲገልጥ የቤተልሔምን ታሪክ ቀየረው። የተራበችውን ቤተልሔም፣ የተጠማችውን ቤተልሔም፣ የተጎሳቆለችውን ቤተልሔም ራሱ ህብስት ሆኖ ተወለደባት። ክብር ምስጋና ለእግዚአብሔር ይሁን። ራሱ እንጀራ ሆኖ ተወለደባት። ራሱ የሕይወት ውሃ ሆኖ ተወለደባት። ቤተልሔም የረሃቧ ዘመን ያበቃው ክርስቶስ ሲወለድባት ነው። ቤተልሔም የመጎሳቆሏ ዘመን ያበቃው ክርስቶስ ሲገለጽባት ነው። ቤተልሔም የመገፋቷ ዘመን ያበቃው እግዚአብሔር በልደቱ ሲገለጽባት ነው። የእግዚአብሔር ልጆች የእግዚአብሔር መገለጥ የኛንም ሕይወት ለውጦታል። የኛንም ሕይወት ቀይሮታል። አሁን የረሃብ ዘመን የለም። አሁን የመጠማት ዘመን የለም። አሁን የጦርነት ዘመን የለም። ይሄንን የሚያውጅ ሰው የእግዚአብሔር መገለጥ ያልገባው ነው። የክርስቶስ መገለጥ ያልገባው ነው። የሚበላው ቤተልሔም እዚህ ነው ያለው። የሚጠጣው እዚህ ነው ያለው። አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ፣ ከሰማይ የወረደ የሕይወት እንጀራ፣ ከሰማይ የወረደ የሕይወት ህብስት እኔ ነኝ ያለው ክርስቶስ እዚህ ቤተ መቅደስ ውስጥ ነው የሚበላው። እዚህ ቤተ መቅደስ ውስጥ ነው የሚጠጣው። የተራበ ወደዚህ ይምጣ፣ የተጠማም ወደዚህ ይምጣ፣ የታረዘም ወደዚህ ይምጣ፣ የታመመም ወደዚህ ይምጣ፣ ይፈወሳል። ክብር ምስጋና ለእግዚአብሔር ይሁን። የቤተልሔም ታሪክ ብቻ አይደለም የተቀየረው፣ የኛም ሕይወት ተቀይሯል። በክርስቶስ መገለጥ፣ በእግዚአብሔር መገለጥ ዛሬ ባልተለወጠ ሕይወት የሚመላለሱ ካሉ የክርስቶስ መገለጥ ያልገባቸው ናቸው። ዛሬ ባልተለወጠ ሕይወት የሚኖሩ ካሉ የእግዚአብሔርን መገለጥ ያላመኑ ሰዎች ናቸው። ስለዚህ የእግዚአብሔር መገለጥ የቤተልሔምን ታሪክ ብቻ አይደለም፣ የሁላችንንም ሕይወት ለውጦታል። ክብር ምስጋና ለእግዚአብሔር ይሁን። በዚህ በዘመን አስተርእዮ የእግዚአብሔር መገለጥ የኑሮ ደረጃን አፍርሷል። ምን ማለት ነው? የኑሮ ደረጃን አፍርሷል ማለት ዛሬ ነገስታትና እረኞች አንድ ላይ ሆነው እግዚአብሔርን የሚያመሰግኑበት ታሪክ እኮ የለም። ትናንትናም አልነበረም፣ አልተለመደም። የትኛው ንጉሥ ነው ከእረኛ ጋር ሆኖ የሚሰግደው ቤተ እግዚአብሔር መጥቶ? የእግዚአብሔር መገለጥ ግን በጫካ ውስጥ ያሉ እረኞችንና ነገስታትን አንድ ላይ አገናኝቶ ነገስታቱ እረኞቹን ሳይንቋቸው ደረጃችን አይደለም እኛ ከዙፋን ወርደን ከናንተ ከእረኞች ጋር አብረን ቤተልሔም አንሄድም ሳይል እረኞቹ እኛ ደረጃችን አይደለም ከነገስታት ጋር ለመቆም ከነገስታት ጋር ለመጓዝ ከነገስታት ጋር አብረን ለመስገድ ደረጃችን አይደለም ሳይሉ እረኞችንም ነገስታትንም በቤተልሔም በዚያ በግርግም በከብቶች በረት ወድቀው እንዲሰግዱ ያደረገ የእግዚአብሔር መገለጥ ነው። ክብር ምስጋና ለእግዚአብሔር ይሁን። ለዚህ ነው ቤተ ክርስቲያን ነገስታትም ደጅ ይጠኑባታል እግዚአብሔርን፣ እረኞችም ደጅ ይጠኑባታል። በዚህ ቦታ ላይ የክብር ደረጃ የለም። የእግዚአብሔር ልጆች ንጉሥ የለ፣ ባለስልጣን የለ፣ ባለሀብት የለ፣ አዋቂ የለ። ሁሉም ተንበርክኮ ማንን ይለምናል? ማንን ይለምናል? ሁሉን አንድ ያደረገች ቤተ ክርስቲያን። ክብር ምስጋና ለእግዚአብሔር ይሁን። በዚህ ቦታ ላይ እኔ ትልቅ ነኝ ክብሬ አይደለም ማለት አያስፈልግም። ሁሉም ራሱን ዝቅ አድርጎ ራሱን አዋርዶ ተንበርክኮ እግዚአብሔርን ይለምናል፣ እግዚአብሔርን ይጠይቃል። እረኞችና ነገስታትን አንድ አድርጎ በእግዚአብሔር ፊት የኑሮ ደረጃ የለም። ይሄን ግን ያፈረሰው ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። የእግዚአብሔር መገለጥ የእግዚአብሔር ልጆች የዘረኝነትን ግንብ አፍርሶታል። የምንን ግንብ? ዛሬ ምንም የሚገነቡ ሰዎች ቢኖሩም ማለት ነው። እግዚአብሔር ግን ሲገለጥ ከዚያ በፊት ዘረኝነት ነበረ፣ መከፋፈል ነበረ፣ መለያየት ነበረ። እስራኤል በግዝረት አሕዛብ ደግሞ በቁልፈት የአብርሃም ዘሮች
የተገረዙ ብቻ እግዚአብሔርን ያመልካሉ። ያልተገረዙ ደግሞ በተገረዙት በእስራኤላውያን ይጠሉ ይገፉ ነበር። ይሄን መገፋፋት ያቆመው የእግዚአብሔር መገለጥ ነው። ክብር ምስጋና ለስም አጠራሩ ይሁን። ይሄን በዘር በጎሳ መለያየትን ያቆመው ያጠፋው የክርስቶስ መገለጥ ነው። ዛሬ ዘረኝነት የለም፣ ጎሰኝነት የለም፣ መገፋፋት የለም። የሚገፋፉ ሰዎች ክርስቶስ ገና አልተወለደም የሚሉ ናቸው። በዘር በጎሳ የሚያምኑ ሰዎች፣ በወንዝ የሚያምኑ ሰዎች ክርስቶስ ገና አልመጣም አልተወለደም የሚሉ ናቸው። እኛ ግን ክርስቶስ ተወልዶ አጥፍቶልናል ዘረኝነትን። ክብር ምስጋና ለስሙ ይሁን። አጥፍቶታል።